በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቲያኖች የፈጣሪ ሰላም ከእናንተ ጋር ይሁንና እንኳን ለቅዱስ ክርስቶስ ሰምራ ዓመታዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ እያልን በዚህ ቪዲዮ ቅድስት ክርስቶስ ሰምራ ግንቦት 12 ቀን ለምን ትከብራለች? ሳጥናኤልን ለማስታረቅ ፈጣሪን ስለምን ጠየቀች? ፈጣሪስ ምን ምላሽ ሰጣት? 12 ልጆቿን ትታ ለምን መነነች? በሰውነቷ ዓሦች እስኪተላለፉ ድረስ በባህር ውስጥ ስለምን ጸለየች? ስለ ክርስቶስ ምን ተጋድሎ ፈጸመች? ምንስ ቃል ኪዳን ተሰጣት? የሚሉትና ሌሎች ጥያቄዎችን በዚህ ቪዲዮ ምላሽ ያገኛሉ። ዛሬ ገና ወደዚህ ቻናል የመጣችሁ ቻናሉን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን ካደራ ጭምር እናሳስባለን። እግዚአብሔር ከሁላችን ጋር ይሁን፣ አሜን። ኢትዮጵያዊቷ ጻድቅ ቅድስት ክርስቶስ ሰምራ በሸዋ ክፍለ ሀገር በቡልጋ አውራጃ ልዩ ስሙ ቅዱስ ጌዬ በተባለች ሀገር እግዚአብሔርን ከሚፈሩ ደጋግ ሰዎች በግንቦት 12 ቀን ተወለደች። የአባቷ ስም ቅዱስ ደርሳኒ፣ የእናቷም ስም ቅድስት ኢሌኒ ይባላል። እኒህም ሰዎች ቅድስት ክርስቶስ ሰምራን ከወለዱ በኋላ በደም ግባቷና በጠባይዋ እየተደሰቱ የእግዚአብሔር ሕግጋትን ሥርዓተ ቤተ ክርስቲያንን በማስተማር አሳደጓት። ባደገችና ለአቅመ ሔዋን በደረሰች ጊዜ የንጉሥ ባለሟል ለሆነ ስሙ ሰምረ ጊዮርጊስ ለተባለ ሰው በሕግ አጋቧት። ከዚህ በኋላ ከሕግ ባሏ ከሰምረ ጊዮርጊስ 10 ወንዶችንና 2 ሴት ልጆችን ወለደች። በዚያ ዘመን የነበረው ንጉሥ ገብረ መስቀል በጸሎትሽ አስቢኝ በማለት 272 አገልጋዮች፣ ብዙ ፈረስና በቅሎ እንዲሁም ለነገሥታት ሚስቶች የሚገባ ከሐርና ከወርቅ የተሠራ ልብስና የወርቅ ጫማ ላከላት። ነገር ግን እሷ ይህንን ሁሉ ክብር አልፈለገችም። ይልቁንም ለዓላማዬ እንቅፋት ወይም ውዳሴ ከንቱ ይሆንብኛል፣ እንደዚሁም ወርቁ ጌጡ ተሸጦ ለነዳያን ይመጸውታል፣ ነገር ግን እነዚህን አገልጋዮች ምን አደርጋቸዋለሁ እያለች ወደ እግዚአብሔር ጸለየች። ከጥቂት ቀናት በኋላ የመላእክት አለቃ ቅዱስ ሚካኤል ፊቱ እንደ ፀሐይ ያበራ 3 ህብስት በእጁ ይዞ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እነሆ ይህንን ህብስት ተመገቢ፣ እግዚአብሔር በቸርነቱ ብዛት ሰጥቶሻል አላት። እሷም ፈጣሪዋን አመስግና ህብስቱን ከመልአኩ እጅ ተቀብላ ተመገበች። መዓዛ ጣዕሙም ሰውነቷን አለመለመው። በዚህም የተነሳ እስከ 3 ቀን ያህል ሳትበላ ውሃ ሳትጠጣ ቆየች። ኃይለ መንፈስ ቅዱስ በሰውነቷ አድሮባታልና። ከዕለታት አንድ ቀን እንዲህ ሆነ። ከአገልጋዮቿ መካከል አንዷ ምግባሯ የከፋ ነበርና በጣም ስላበሳጨቻት ያቺ አገልጋይ አረፈች። በዚህ ጊዜ በጸይት ክርስቶስ ሰምራ ደንግጣ ወደ ሌላ ክፍል ገባችና አቤቱ አምላኬ ሆይ ይህቺ አገልጋይ በእኔ ምክንያት ነው የሞተችውና እባክህ ማርልኝ ብላ ጸሎት አደረገች። እግዚአብሔርም ጸሎቷን ሰምቶ አገልጋዩን አስነሳላት። እሷም ልመናዬን ቸል ያላለ ቸርነቱንም ከኔ ከባሪያው ያላረቀ አምላክ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን አመሰገነች። ከዚህ በኋላ እናታችን ቅድስት ክርስቶስ ሰምራ አስቀድማ የገባችውን ቃል አስባ ልብሰ ምንኩስናዋን አዘጋጀች። ከዚያም አገልጋዮቿን ጠርታ ወደ ቤተ ክርስቲያን እንሄድ ዘንድ ተዘጋጁ አለቻቸው። አብረዋት ሄዱ። ከዚያም እንደደረሱ አንድ አገልጋይዋን ሕፃን ልጇን አስቀርታ ሌሎቹን ወደ ቤታቸው መለሰቻቸውና የሚያልፈውን ዓለም በማያልፈው ዓለም ለመተካት ጉዞዋን ጀመረች። ስሙን በክብር ጽፏል። ያ በልስላሴና በእንክብካቤ የኖረ እግር ከመንገዱ ብዛት የተነሳ እንዲሁም ከእንቅፋቱ የተነሳ ፈለግ ሲያወጣ ስጋውን እየቆረጠች ስትጥለው ደሙ እንደ ጎርፍ ውሃ ይወርድ ነበር። በዚህ አይነት ችግር የፀሐይና ሐሩር ካሰበችው ከደብረ ሊባኖስ ገዳም ደረሰች። በዚያ አስቀድማ ያዘጋጀችውን ልብሰ ምንኩስናዋን ለብሳ ከሴቶች ገዳም ገባች። ይዛው የተሰደደችውን ሕፃን ግን ወንድ ስለሆነ ከደጅ ላይ አስቀመጠችው። ሕፃኑ ግን ምር ብሎ ያለቅስ ነበር። ምክንያቱም ከእናቱ ከመለየቱ በተጨማሪ ጊዜው ጨልሞ ነበር። ከመነኮሳቱ አንዲቷ ሕፃኑ ሲያለቅስ ከሚያደር ብላ ወደ ባቷ ልታስገባው ስትል የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር በገነት አስቀመጠው። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ቆማ ስትጸልይ ቅዱስ ሚካኤል መጥቶ በክንፉ ተሸክሞ ከጣና ደሴት አደረሳት።
ከዚያም ሰውነቷ ተበሳስቶ የባህር ዓሣ መመላለሻ እስከሚሆን ድረስ እንደተተከለ አምድ ሆና ሳትወጣ በባህር ውስጥ 12 ዓመት ቆማ ስትጸልይ ኖረች። ከዕለታት አንድ ቀን በጣና ማዶ ማይቀበ እግዚእ የሚባል አንድ ሰው ነበረና መልአከ ጽልመት ወደሱ ዘንድ መጥቶ ፈጣሪን ክደ ይህንን ዕፅ በሰውነትህ ብትቀብር ሞትና እርጅና አያገኝህም አለው። እሱም ምሽታውን ስለገለጸ መልአከ ጽልመት በሰውነቱ ዕፅን ቀብሮ ሄደ። ዳግመኛም ከዕለታት አንድ ቀን ወደ ቅድስት ክርስቶስ ሰምራ ዘንድ መጥቶ ሰላም ልሻለሁ፣ በጸሎትሽም ተማጽኛለሁ፣ የፈጠረኝን እግዚአብሔር እስከ መካድ ድርሼ ብዙ ኃጢአትን ሰርቻለሁ አላት። በዚያን ጊዜ ፈጥና ተነስታ ወደ ቤተክርስቲያን ሄደችና ስለዚህ ሰው በፍጹም ሐዘን በመሆን ወደ ፈጣሪዋ አመለከተች። በዚህ ጊዜ ጌታችን መጥቶ ወዳጄ ክርስቶስ ሰምራ ሆይ ለዚህ ሰው ምሕረት አይገባውም፣ የምገድል የማድን የምቀስፍ ይቅር የምል አምላክ እኔ ያለው ፈጣሪውን ክዶ በሰይጣን ምክር ተማምኗልና አላት። በዚህ ጊዜ እናታችን ቅድስት ክርስቶስ ሰምራ በእግሩ ስር ተደፍታ አንተ መዓት የራቀ ምሕረት የበዛ ፈጣሪ ሆይ ማርልኝ፣ ሁሉ ይቻላል ስትል አጥብቃ ለመነችው። ሁሉን የፈጠረ ጌታም ስላንቺ ፍቅር ምሬልሻለሁ አላት። ከዚህ በኋላ ማይቀበ እግዚእን ጠርታ ኃጢአትን ይቅር ብሎሃል አለችው። ከዚህ በኋላ ከራስ ጸጉሩ እስከ እግር ጥፍሩ የተቀበረውን ዕፅ ሰውነቱን ፍቃ ስታስወጣለት ደሙ እንደ ቦይ ውሃ ወረደ። በዚያው ነፍሱ ከስጋው ተለይቶ ከማይበረ ሰማዕታት ጋር አንድ ሆነች። ከዚህ በኋላ ለቅድስት ክርስቶስ ሰምራ እግዚአብሔር አምላካችን 6 ክንፎች በሰውነቷ ላይ ማለትም 3ቱ በቀኝ ጎኗ 3ቱ በግራ ጎኗ በቀሉ። በዚህም እግዚአብሔርን ፈጽማ አመሰገነች። ስሙን በክብር ጽፏል። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ጌታችን እንዲህ ስትል ጠየቀችው። አቤቱ ፈጣሪ ፈቃድ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ እለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። ይህንን ባለችው ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ሆይ ሌሎች ካንቺ በፊት የነበሩ ካንቺም በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። ይህንን ካላት በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማረልኝ ስትል ልመና አቅርባለችና እሺ ካላት ታመጣው ዘንድ ወደ ሲኦል ይዛት ሂድ አለው። እዛ እንደደረሰች ለዲያብሎስ ልታስታርቀው እንደመጣች ነገረችው። እሱ ግን ጭራሽ እጇን ይዞ ወደ ሲኦል ወረወራት። በዚህ ጊዜ ቅዱስ ሚካኤል በያዘው ሰይፍ አስጣላትና በቅዱስ ሚካኤል ክንፍና ለሷም በሰጣት ክንፈ ረድኤት ከሲኦል 10,000 የሚያክሉ ነፍሳት ይዘው ወጡ። ከዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህና የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚህ በኋላ እናታችን ቅድስት ክርስቶስ ሰምራ በቁመቷ ልክ ጉድጓድ አስቆፈረችና 3 የተሳሉ ጦሮች በፊቷ፣ 3 ጦር በኋላዋ፣ 3 ጦር በቀኝ ጎኗ፣ 3 ጦር በግራ ጎኗ ተከለች። አንዲት መበለትንም ጠርታ የፊትኝ ወይም የኋሊት በገመድ እንድታስራት አደረገች። ከዚህ በኋላ ስለ ዓለም ሁሉ ትጸልይ ጀመር። በምትሰግድበትም ጊዜ ጦሩ እየወጋት ከቁስሉ የተነሳ ጦሩ የወጋት ገመዱ የከረከራት መላ ሰውነቷ ሸቶ ተልቶ ለ12 ዓመት ተጋድሎ አደረገች። ጌታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያምንና ሌሎችን ቅዱሳን ሁሉ አስከትሎ ወደ እናታችን ቅድስት ክርስቶስ ሰምራ ዘንድ መጣ። እንዲህም አላት፣ ወዳጄ ክርስቶስ ሰምራ ሆይ ዛሬ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም አሳርፊ ዘንድ መጥቻለሁ አላት። ድካምሽ ወደ ረፍት፣ ሐዘንሽም ወደ ደስታ፣ ችግርሽም ወደ ብልጽግና ተለውጦልሻል አላት። በዚህ ጊዜ አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ ባሪያ በፊትህ ባለሟልነትን አግኝቼ እንደሆነ አንድ ነገር እንድናገር ፍቀድልኝ አለችው። እሱም ትናገሪ ዘንድ ፈቅጄልሻለሁ አላት። አቤቱ ሥጋ የሚቀበርበት ቦታ ወዴት እንዲሆን ታዛለህ አለችው። መቃብርሽ በዚች ንጉል በምትባል ደሴት ይሆናል አላት። ከዚህም አምላካዊ ቃል በኋላ በነሐሴ 24 ቀን የአባታችን የአቡነ ተክለ ሃይማኖት መታሰቢያ በዓል በሚከበርበት ዕለት ነፍሷ ከሥጋዋ በክብር ተለየች። በዚህ ጊዜ ቅዱሳን መላእክት በዝማሬና በእልልታ ቅድስት ነፍሷን አሳረፏት። እናታችን ቅድስት ክርስቶስ ሰምራም ከዚህ ዓለም በሕይወተ ሥጋ የኖረችው 375 ዓመት ነው። ጌታችን ኢየሱስ ክርስቶስ ለእናታችን ለቅድስት ክርስቶስ ሰምራ የገባላት ቃል ኪዳን የሚከተሉት ናቸው። እውነት እውነት እልሻለሁ በፍጹም ደስታ መታሰቢያሽን ያደረገ በመንግሥተ ሰማያት አስደስተዋለሁ።
በችግሩ ወይም በጭንቁ ጊዜ በመታመን ስምሽን ቢጠራ እኔ ከመከራ ነፍስ አድነዋለሁ። የገድልሽን ዜና የሚናገረውን መጽሐፍ የጻፈ ወይም ያጻፈ እኔ ስሙን በሕይወት መጽሐፍ እጽፈዋለሁ። ቤተክርስቲያንሽን የሰራ ወይም ያሰራ ያሳነጸ እኔ በመንግሥተ ሰማያት ንጹሕ አዳራሽ አዘጋጅለታለሁ። በስምሽ ለተራበ ያበላ ለተጠማ ያጠጣ እኔ በዕለተ ዓርብ ከተቆረሰው ሥጋዬና ከፈሰሰው ደሜ አበላዋለሁ አጠጣዋለሁ። በዓልሽ በሚከበርበት ዕለት ጧፍ፣ ዕጣን ወይም ዘይት ንጹሕ ስንዴ የመሰለውን ሁሉ መባ ያገባ መሥዋዕቱን እንደ አብርሃምና እንደ መልከጼዴቅ መሥዋዕት አድርጌ እቀበልለታለሁ አላት። እንዲሁም መታሰቢያሽን ያደረገ በስምሽ በታነጸው ቤተክርስቲያን ቅጥር ግቢ የሚቀበረውን እስከ 10 ትውልድ እምርልሻለሁ። እውነት እውነት እልሻለሁ ሥጋሽ ከተቀበረበት ሄዶ መካነ መቃብርሽን የተሳለመ የእናቴን የማርያምን መካነ መቃብር እንደተሳለመ ይቆጠርለታል። እውነት እልሻለሁ አንቺን ያከበረውን እኔ በሰማያዊ መንግሥት ያከብረዋለሁ። ይህንን ሁሉ የምሕረት ቃል ኪዳን ከሰጣት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። የእናታችን የቅድስት ክርስቶስ ሰምራ በረከትና ረድኤት በሁላችን ላይ ለዘላለም ጸንቶ ይኑር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ውድ ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ እና ሌሎች ደግሞ እንዲደርሳቸው ሼር እንድታደርጉልን እንጠይቃለን። የፈጣሪ ሰላም ከእናንተ ጋር ይሁን።